እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ቅዱስ ሚካኤል መጋቤ ብሉይ፣ ቅዱስ ሚካኤል መጋቤ ብሉይ፣ የጌታ ባሪያ ታማኝ አገልጋይ፣ ተራዳይ መልአክ በምድር በሰማይ። ቅዱስ ሚካኤል መጋቤ ብሉይ፣ ቅዱስ ሚካኤል መጋቤ ብሉይ፣ የጌታ ባሪያ ታማኝ አገልጋይ፣ ተራዳይ መልአክ በምድር በሰማይ። ቅዱስ ሚካኤል መጋቤ ብሉይ፣ ቅዱስ ሚካኤል መጋቤ ብሉይ፣ የጌታ ባሪያ ታማኝ አገልጋይ፣ ተራዳይ መልአክ በምድር በሰማይ። ቅዱስ ሚካኤል መጋቤ ብሉይ፣ ቅዱስ ሚካኤል መጋቤ ብሉይ፣ የጌታ ባሪያ ታማኝ አገልጋይ፣ ተራዳይ መልአክ በምድር በሰማይ። ጉድባዬን ሁሉን ሞልቶ ፍጹም መዳኔን ሽቶ ቀድሞልኝ ከመንገዴ ከንቱ ሆኗል ወጥመዴ። ረቦኝ በዙሪያዬ ሆኖኛል መጽናኛዬ፣ አለፍኩት ያን ጨለማ አስታጥቆኝ ቅኔ ዜማ። ቅዱስ ሚካኤል መጋቤ ብሉይ፣ ቅዱስ ሚካኤል መጋቤ ብሉይ፣ የጌታ ባሪያ ታማኝ አገልጋይ፣ ተራዳይ መልአክ በምድር በሰማይ። በሌሊት በድቅድቁ በዝቶብኝ ሐዘን ጭንቆ መርተኝ በብርሃን አደረስከኝ ከነዓን። የፀሐዩን ሐሩር የኤርትራን ባህር አሳለፍከኝ ወዳጄ ሳይነጥቀኝ አሳዳጄ። ቅዱስ ሚካኤል መጋቤ ብሉይ፣ ቅዱስ ሚካኤል መጋቤ ብሉይ፣ የጌታ ባሪያ ታማኝ አገልጋይ፣ ተራዳይ መልአክ በምድር በሰማይ። ቢከብድም ሰንሰለቱ ቢያስፈራ ወህኒ ቤቱ መልአኩ ከኔ ጋራ ነውና ከቶ አልፈራ። ብወረወር ከእሳቱ ብጣልም ከአናብስቱ እግዚአብሔር ከኔ ጋር ነው እስከ ሞት የማመልከው። ቅዱስ ሚካኤል